ቴስቶስትሮንን በቤታችን እንዴት ነው መጨመር የምንችለው የሚል ነው። ኦኬ ሶ ቴስቶስትሮንን መጀመሪያ እንጨምራለን ከማለታችሁ በፊት ሌቭላችሁ ነው አውቁ። ኦኬ ሶ በጣም ዝቅተኛ ከሆነ መርፌ ወይም ኪኒን ሊያስፈልጋችሁ ይችላል። ስለዚህ እኛን እሱን ማስተካከል የምንችለው ግን ጫፍ ላይ ከሆነ 3-10 ኖርማል ነው ቴስቶስትሮን 3 ነጥብ ምናምን 4 ምናምን ከሆነና ለእድሜያችሁ በቂ የሚሆን ነገር ካልሆነ ማለት ነው። አንደኛ ፕሮቲን ከፍተኛ ያላቸው ምግቦችን መመገብ አለባችሁ። ክብደት ማንሳት እንቅስቃሴዎች በሳምንት ከ4 ቀን እስከ 5 ቀን ማድረግ አለባችሁ። ክብደታችሁን መቀነስ አለባችሁ። ስትረስ መቀነስ አለባችሁ። እንቅልፍ ማስተካከል አለባችሁ። እነዚህ ነገሮች በሙሉ ቴስቶስትሮንን ማስተካከል የምትችሉበት መንገዶች ናቸው ማለት ነው። ከዛ በኋላ ሰፕሊመንቶች መውሰድ ትችላላችሁ። አሽዋጋንዳ ጥሩ ሰፕሊመንት ነው። ማግኒዥየም ግላይሲኔት ጥሩ ሰፕሊመንት ነው። ቫይታሚን ዲ ሰፕሊመንት ጥሩ ነው። ቴስቶስትሮናችሁን ከፍ ማድረግ የፈለጋችሁት ማለት ነው ለስንፈተ ወሲብ እሱ ነው ምክንያቱ ብላችሁ አስባችሁ ከሆነ ቴስቶስትሮን ለብዙ አይነት የብልት አለመቆም ችግርና ለፍላጎት ማነስ በጣም ትልቅና የመጀመሪያ ምክንያት ነው። ግን ቴስቶስትሮንን እገዛ የሚያደርጉላቸው ሆርሞኖች አሉ። በቴስቶስትሮን ተቃራኒ ደግሞ የሚሰሩ ሆርሞኖች አሉ። ስለዚህ ባላንሳቸው መታየት አለበት። በቴስቶስትሮን ተቃራኒ ያሉት ሆርሞኖች በጣም ከፍተኛ ከሆነ ቴስቶስትሮናችሁ ኖርማል ቢሆን ራሱ ሌቭሉን አታዩትም ወይም ኢፌክቱን አታዩትም። ኦኬ ስለዚህ ቴስቶስትሮናችሁ ላይ ብቻ ሳይሆን ሌሎች ቼክ መደረግ ያለባቸው ሆርሞኖች አሉ። ፕሮላክቲን፣ ታይሮይድ፣ ቫይታሚን ዲ፣ ቫይታሚን B12፣ አይረናችሁ ቼክ መደረግ አለበት። እነዛ ነገሮች ቼክ ማስደረግ ትችላላችሁ ማለት ነው። በማንኛውም ስንፈተ ወሲብ መጠቀም ከፈለጋችሁ ባለ ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ።